አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ ሰላም ሰላም፣ ጤና፣ ስራ፣ ቤተሰብ እንዴት ናችሁ? እንዴት ናችሁ? ሙቀት መጣ። አረብ አገር ላይ ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? በእኔ አደም ብርድም ሲመጣ ሙቀትም ሲመጣ ለሁሉም ነገር አንችልም እና ለሁሉም ነገር አልሐምዱሊላህ እንበለው እህት ወንድሞቼ። የሰው ልጅ ጤና ካለ ሁሉም ነገር አለ። አትጨናነቁ። ዋና ለጤናችን አላህ ጤና የሰጠንን ጤና አላህ ይጠብቅልን። ሰላም እንደወጣን በሰላም ለሀገራችን ያብቃን እና የሰው ልጅ ሐኪም ቤት ተገብቶ የሚታይ የማይታይ ጉድ የለም፣ የማይታይ ነገር የለም እና የሰው ልጅ ዋና ጤና ካለ ሁሉም ነገር አለ። እህቶቼ ወንድሞቼ አብሽሩ። ስራ ይገኛል በሰብር፣ በሁሉም ሰብር ወደኋላ ኸይር አለው ብለዋል አላህ እና አትማረሩ፣ አትበሳጩ። ስራ የለም ብላችሁ እንትን አትበሉ፣ አትከፉ። ስራ ይመጣል። ዋናው ነገር ጤና ነው። እውነት ጤና ነው። እኔ የምሰራበት ሴትያ ታማ ሐኪም ቤት ገብታ 40 ቀን ሊሞላ 1 ቀን ሲቀር ነው የወጣ ነው እና በእጃችን ምግብ ስንበላ አልሐምዱሊላህ ልንበላበት እጅ ሰጠን፣ ልንተነፍስበት የማይከፈል ተከፍሎ የማያልቅ ኦክሲጂን ሰጠን። አሁን እኔ የምሰራበት ሴትያ ቤት በኦክሲጂን ታዞላት ተሞልቶ ማለት ነው 11 ሰዓት ላይ ነው የተጠቀምነው። 10 ላይ ፈጅ ላይ ነው 10 ሰዓት ላይ ሳርባ በዚህ ቆማ ማለት ነው እና ድጋሚ ደግሞ ወላ ሴት ዛሬ ደግሞ ጁማ ስለሆነ እረፍት ነው ብሎ ተመለሰ እና የሱብሃንአላህ አላህ እኮ እኛ ከሰጠን ካልሰጠን የሰጠን ነው የሚበልጠው። አልሐምዱሊላህ እንበል። አላህ በሰጠን ሀዋ፣ አላህ በሰጠን ትንፋሽ እንተነፈስራን አየር የሚገዛው ኦክሲጂን በሰከንድ ነው የሚያርቀው። ቁጥር ሲጨመር ቁጥር ሲቀነስ፣ ከተጨመረ ችግር ሲቀነስ ችግር እና የማይቀነስ የማይጨመር አላህ የተስተካከለ ኦክሲጂን ሰጥቶናል። ሁሉም ነገር ካልሰጠን የሰጠን ይበልጣል። እህቶቼ ወንድሞቼ አልሐምዱሊላህ እንበለው። ክርስቲያኖችን በምታምኑት አምላካችሁ አመስግኑት አላህ እና አልሐምዱሊላህ ረብና ዓለሚን። ሽኩር ለሰማይና ለምድሩ ጌታ አላህ ጤናችን አያዝብን። የሰጠን ጤና ጨማምሮ ይስጥን። የታመመውን አላህ አፍያ አድርገው። ስደት ያለንን በሰላም ለሀገራችን ያብቃን እና ቆይቷል ዩቱብ ላይ ከለቀኩኝ ማለት ነው። ከረመዳን በፊት ከለቀኩኝ ነው እና የማንኛውም አላህ ያውቃል። ለማንኛውም ድዋ አድርጉልን በሰላም ለሀገራችን ያብቃንላቸው። ዩቱብ ሼር ሰብስክራይብ አድርጉልኝ። ሀብትያን ብላችሁ ገብታችሁ አሳድጉኝ። በኸይር ነገር ያሳድጋችሁ። ፎሎ ቲክቶክን ፎሎ አድርጉላችኋለሁ። አላህ በደን በሰላም እና ጤና ያብዛን። ሀገራችን ሰላም አላህ ያደርግልን። የሰጠንን አላህ ጨማምሮ ይስጠንና ካልሰጠን የሰጠን ይበልጣል። አላህ እናመስግንላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።